ይህንን ሲልክ ስክሪን ህትመት በዚህ ቪዲዮ ኢንድ ቱ ኢንድ ከመጀመሪያው እስከ መጨረሻው አሳያቸዋለሁ። ይህንን ቪዲዮ እስከ መጨረሻው ካያችሁት ታተርፉበታላችሁ። ወደ ቪዲዮ ከክሊየንት የተቀበላችሁትን ጽሁፍ ሎጎም ሆነ ፒክቸር ወደሚመቻችሁ ሶፍትዌር ወስዳችሁ ትሰራላችሁ። እኔ የምጽፈው አዶቤ ኢሉስትሬተር ላይ ነው። ስለዚህ አዶቤ ኢሉስትሬተር ላይ አዲስ ፔጅ ወይም ደግሞ አዲስ ገጽ እከፍታለሁ። ክሬት ነው የሚለውን ከዛ ኤ4 ሳይዝ እንዲሆን ነው የምፈልገው። አሁን ፕሪንት የማደርግበት በኤ4 ሳይዝ ስለሆነ ማለት ነው። እዚች ጋር ላንድስኬፕ እንዲሆን እፈልጋለሁ። ላንድስኬፕ የሚለውን እጫናለሁ። ሪዞሉሽኑን ቼክ አደርጋለሁ። 300 ፒክስል ፐር ኢንች የሚለውን አድርጉ። ከዛ ክሬት የሚለውን ነካለን ማለት ነው። ክሬት የሚለውን ስንነካ በዚህ ልክ ፔጃችን ወይም ደግሞ አርት ቦርዳችን ተከፍቶልናል ማለት ነው። ስለዚህ እዚች ጋር የምንፈልገውን ነገር እንጽፋለን። ቴክስት እንነካለን። ቴክስት የሚለውን ከነካም በኋላ ቴክስቱን የምንጽፍበት ቦታ ድረስ ምን እናደርጋለን? ሃይላይት እናደርጋለን። ከዛ የቴክስት ሳይዙን ወይም ደግሞ ፎንት ሳይዙን እንጨምራለን። ከዚህ በኋላ የምንፈልገውን ጽሁፍ እዚህ ጋር መጻፍ ነው። ቤኪ ዎል አርት ኤንድ ፎቶ። አሁን ይሄንን ከፈለግን የሆነ ሬክታንግል አርቲስቲክ የሆነ ሬክታንግል ውስጥ ማስገባት እንችላለን። አርቲስቲክ የሆነ የፈለገ የራሳችንን ዲዛይን ምን ማድረግ እንችላለን? ክሬት ማድረግ እንችላለን ማለት ነው። እሺ በጣም ጥሩ። አሁን ይሄንን ነው ፕሪንት ማድረግ የፈለግነው። የትኛው ጋር? እዚህኛው ፔፐር ባግ ጋር። ይሄ ለፍሬም የተሰራ ፔፐር ባግ ነው። ኦልሬዲ ሬድ ሜድ ነው። ስለዚህ ምን እናደርገዋለን? ይችን እዚህ ስክሪኑ ላይ የምናያትን ጽሁፍ ፕሪንት እናደርጋታለን። ይችን አሁን ወደ ፒኤንጂ ኤክስፖርት አድርግና ፕሪንት አድርገን እንመለሳለን። ፕሪንት አድርጌ ከተመለስኩ በኋላ እዚሁ እንገናኛለን ማለት ነው። እሺ ፕሪንት አድርገን ተመልሰናል። ውስጥ ላይ ለፕሪንት ስለማይመቸን ከውጭ ሆነናል። ይኸው በዚህ መልኩ ኮምፒውተር ላይ ስታዩት የነበረውን ፕሪንት አድርገን ተመልሰናል። አሁን ቀጣይ የምናደርጋለን ወደ ሲልክ ስክሪን ኤክስፖዝ እናደርገዋለን። ወደ ሲልክ ስክሪን ኤክስፖዝ የማድረጉን ሂደት በሌላ ቪዲዮ ሸፍንላችኋለሁ። አሁን ግን ሲልክ ስክሪን ላይ ኤክስፖዝ የተደረገው ምን እንደሚመስል አሳያለሁ። ሲልክ ስክሪን ላይ ኤክስፖዝ ሲደረግና ሲታጠብ ይሄንን ይመስላል። ይሄንን ነው እንግዲህ ወስደን ፔፐር ባግ ላይ ወይም ደግሞ ቲሸርት ላይ ፕሪንት የምናደርገው። ስለዚህ አሁን ደግሞ ቀጣይ ስራችን የሚሆነው ቀለማችንን አዘጋጅተናል። አሁን ፕሪንት የማድረግ ስራ እንሰራለን ማለት ነው። እሺ አሁን ኤክስፖዝ የተዘጋጀውን ስክሪናችንን የት ጋር እናስራለን? እዚህ ጋር የስክሪን ፕሪንቲንግ መረገጫው ጋር እናስራለን ማለት ነው። በዚህ መልኩ እያሰርኩ ነው። ቀለል አድርገን ይሄንን ፎቶ አየው። ከዛ ፎቶዋን ወስደን በየዳ ቤት አስበየርናት። ስለዚህ በራሳችን ዳይሜንሽን ያየነውን ፎቶ በየዳ ቤት ነው ያሰራ ነው። በውድ መግዛት አይጠበቅባችሁም። ይሄንን አሰራሩ እንዴት እንደሆነ ማወቅ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ይሄንን በትክክል መሀል ላይ ያስራለሁ ማለት ነው። ከታች እዚች ጋር ምልክቶች ስላሉኝ በዚህ ምልክት እንዲመጣልኝ አድርጌ ምን አደርጋለሁ? አስራለሁ ማለት ነው። ቀለሙን በትክክል ያልፋል ወይስ አያልፍም የሚለውን ለማየት ምን እናደርጋለን? የተበላሸ ወረቀት እናመጣለን። እዚህ ጋር 2 ኤ4 ፔፐሮችን ኖርማሊ የተበላሸ ወረቀቶች ስለሆኑ ምን እናደርጋለን? እንሞክራለን ማለት ነው። መጀመሪያ የምንሞክረው ይሄን ነው። ለምንድን ነው እዚህ ጋር የምንሞክረው? በትክክል ይወጣል ወይስ አይወጣም የሚለውን ለማየት ነው። ስለዚህ እንደዚህ አስቀመጥ። ቀጣይ ስራችን የሚሆነው ቀለምና ስኩጂ ማዘጋጀት ነው። ስኩጃችን ይሄውና፣ ቀለማችን ይሄውና፣ ቀደም ሲል በጥብጠነዋል። ስለዚህ ይሄንን ቀለም እዚህ ጋር እናስቀምጣለን ማለት ነው። እሺ እዚች ጋር ትንሽ እናጣፍጣትና ይችን ቀለም እናላቅቀዋለን። በትክክል ቀለሙ በሚያምር ሁኔታ ወጥቷል። ኖርማሊ ህትመቱ በትክክል እንደሚወጣ ማሳያው ይሄ ነው ማለት ነው። 2 ፔፐር ላይ ስለተሰራ ትንሽ ስለተንሻፈፈ ነው። አሁን ወደ ዋናው ህትመታችን እንሄዳለን ማለት ነው። ይቺ ለፎቶ ፍሬም የተሰራች ፔፐር ባግ ነች። ስለዚህ ይቺን እናደርጋለሁ፣ በትክክል አስቀምጣለሁ። አሁን እንደዚህ አስቀምጠን ቀለማችንን ቀባል። እሺ አሁን ደርሷል ብለን እናስባለን። ምን እናደርጋለን? በትክክል ሃምብሊ እናላቅቀዋለን ማለት ነው፣ ቀስ ብለን። አሁን ህትመታችን በዚህ ልክ ወጥቷል ማለት ነው። እንደምታዩት ያምራል። ያለውን ቅርጹን ነው ይዞ የሚወጣው። በጣም ያምራል።
ይሄ እንግዲህ ቤኪ ወላርት ኤንድ ፎቶ ቦርድ ወርክ ስልክ ቁጥሩን ከታች ተቀምጧል። ይሄ በትክክል ለክሊየንት የሚሄድ ምንድነው ስራ ነው ማለት ነው። ስለዚህ ይሄ አንድ ህትመት ሰራን። ቀጣይ ደግሞ ከዚች አነስ ያለች ፔፐር ባግ አለ። ይህንን እንዲደርቅ በትክክል ንፋስ የሚያገኝበት ቦታ እናስቀምጠዋለን ማለት ነው። ቀጣዩ ይቺ ነች። ከኤፎር ትንሽ በለጥ ነው የምትለው። ስለዚህ ምን እናደርጋለን? እዚች ጋር በትክክል እናስቀምጥና ህትመታችንን እንሰራለን ማለት ነው። እዚች ጋር ሲሆን ደግሞ ያኛው ትንሽ እንትኑ ሳይዙ በጣም ትልቅ ነው። ይቺ ለሌላ ሳይዝ ነው የምትሰራው። ስለዚህ መጠኗ ያነሰ ስለሆነ ህትመቱ ከዛኛው ከትልቁ ሞር እዚች ላይ የሚያምር ይመስለኛል። ውጤቱን አብረን የምናይ ይሆናል። ግን እሺ አሁን ህትመቱ በትክክል ወጥቷል ብለን እናስባለን። ምን እናደርጋለን? ቀስ ብለን እናላቀቀዋለን። እዚህ ጋር ፍሬሙ በትክክል ወጥቷል ብለን እናስባለን። እዚች ጋር ትንሽ ወጣ ብለናል፣ ግን ያምራል። ግን ከዛኛው ደግሞ እዚች ጋር ያማረ ውጤት አግኝተናል። ምክንያቱም ሳይዙ በትክክል ግብት ያለ ስለሆነ ምን አድርጓል ማለት ነው፣ ስሙን በትክክል እዚች ጋር አስቀምጦልናል ማለት ነው። ስለዚህ ስክሪን ፕሪንቲንግ ይህንን ይመስላል። ኖርማሊ ዛሬ እንደ ኢንትሮዳክሽን በዚህ ቪዲዮ ተገናኝተናል። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ቀጣይ በሌላ ቪዲዮ እንገናኛለን።